እየገባች መንገድ ያለች አመንኩሽ እንዴ? እንዴት አላምንም እንዴ? አንቺ ቪዲዮ ላይ ምንድን ነው ያልሽው? የኡመርና እኔ መጣን ቀን እኔ የደረስኩበት እንድደርስ አልፈልግም፣ እሷ የደረሰችበት አልደርስ ምናምን ስትይ አልነበረ? አሁን ምን ነው? ኧረ ችግር የለውም እስማማለሁ። እንዴ ምን ነው? እኔ ስታይኝ አንቺ በፈለፈልሽ ቁጥር እኔ ያረስሻለሁ፣ አራሽ እመስልሻለሁ እንዴ? እኔም በወጣኝ አንቺን ማረስሽ እናቴ። እዛው ራሱ ሳይድ ያረስሽ ሲፈጠር ብንኖር ራሱ እንደው እንዴት ነው አንድ ቤት ውስጥ ለልጆቼ እኔ እብድ ነኝ እንደ አንተ ስታስበው ሰይድ አይምሮ ነቅለሃል እንደ አንተ። እኔ ምን አይነት እብድ በሆነ ልጆችን ይዤ አንተ ጋር መጣው? አልመጣም እንጂ በጭራሽ አልመጣም። አንተና አዩ ባላችሁበት አልመጣም። አንድ ቤት ውስጥ እንደው ታረቅን ቢባል ራሱ አንድ ቤት ውስጥ እኔ ልጆችን ይዤ እንከፍ እያልኩኝ አዩና እኔ አንድ ላይ ልንኖር፣ ከዛ ምናልባት ልጆች ልትነታቸው ማን ስለሆነች እንድታስብ ራሱ ፈቅድላታለሁ እንደ አንተ። በመጀመሪያ ደረጃ አይደለም ለመምታት በአእምሯ ራሱ እንድታስብ አልፈቅድላትም። ይሄ የውሸት የምትጎነጨውን በረኪና የእውነት ለማጠጣት ቢሆን ራሱ ማለት ነው። የዛን ቀን ነው ሬሳዋን ምልክልክ። ከዛ አንተ ሌላ ሚስት አግብተህ ታሳድጋቸዋለህ፣ እኔ እስር ቤት እገባለሁ። እንዲህ ድፍረቱ በጥፊት ያቸዋለሽ። እኔ ወይ ሰይዱ አዩ መታቻቸው እኮ ልጆችን ብዬ ዝም እላለሁ። ሲጥ ነው ማድረግልክ እንዲህ እንደ ኢድ ነው ፊዳ ማድረግልክ። ድፍረቱ በእናታችሁ አታስበው። ይህን ነገር በጭራሽ እንዳታስቡ። መቀለዳችሁ ራሱ በጣም ያስጠላል። በጣም በጥፊ ነው የምታያቸው ልጆች። ነርበነትክ በጥፊ ስትላቸው እኔ ዝም እላለሁ። እሷ በጥፊ ትላቸዋለች፣ እኔ ደግሞ ቂቃር። ሱመያ እንግዲህ ሰይድን እንዳሻንጉሊት እየተጫወተችበት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ከየር በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ እላችኋለሁ። ዛሬ ደግሞ በሱመያ ለና አዩ እየተጃጃሉበትን ቪዲዮ ነው መልስ የሰጠችው። እውነቱን ለመናገር ማንም ሰው ነው ትክክለኛ ሰብአዊነት ያለው ሰው ይሄ ሰውን መገደፍ አይደለም አለመገደፍም አይደለም። አንድ ሰው የምታዩትን ሰዎች በቃ ስለ ምግባር በጎደለ ቪዲዮ ሲሰሩ፣ ስለ ምግባር ባላቸው ቪዲዮ ሲሰሩ እንትና ጥሩ ነው እንትና መጥፎ ነው ከማለት ለኢሊ ናችሁ ብላችሁ ትዳኛላችሁ ማለት ነው። ሰይድ የሚያደርገው ነገር እውነት ትክክል ነው ብላችሁ ታስባላችሁ? እውነት እኔ በበኩሌ ያሰብኩት ሀሳብ አለና ልክ ሱመያ እንዳሻንጉሊት ነው ሰይድን እየተጫወተችበት ያለችው። ለእኔ ብቻ ነው የታየው እና እናንተም ታይቷችኋል። ስቲል የእናንተም መልስ ስቲል ይኸውና፣ ልክ እንዳሻንጉሊት ነው እየተጫወተችበት ያለችው ማለት ነው። ሰይድ ደግሞ አንገቱን አቀርቅሮ እቺ ክፉ ቀን አብሯት ለማሳለፍ ነው። አንዴ ገብቼበታለሁና እቺን ጊዜ እሷ ላይ እየተደበርኩ ነው የማሳልፈው የሚል ነው የሚመስለው ማለት ነው። ለምን እሷ ጋር የሚጃጀሉበትን ቪዲዮ በእሷ ቻናል ብቻ ነው የሚጫነው፣ ወደ እሱ ቻናል አይጫንም። ትክክለኛ የሚወዳት ቢሆን የሚፈልጋት ቢሆን ሁለታቸውም ባልና ሚስቱ ናቸው። ግን እሱ ቻናል ላይ እየተጫነው እሷ ቻናል ላይ አይጫንም። ለምን አይሰጣትም? እሷም ደግሞ ስትሰራ ወደ እሱ ቻናል አይጭንም። እሱ በቃ የሆነ ላይ ሱመያ ቁም ነገር መልስ ሲመልስ ብቻ ነው ወደ እሱ ቻናል የሚሄደው። ሱመያ ጋር በፊት ፕራንክ ይስሩ፣ እሷም ትስራ እሱም ይስራ፣ አብረው ነው በቃ ተለያይተው ቪዲዮ አይሰሩም። አንድ ላይ ነው የሚጭኑት፣ እኩል የሚጭኑት ማለት ነው። ሰይድም ደግሞ ከሱመያ ከተለየ ቪዲዮ ሲሰራ ሁለቱም ቻናሉ ላይ የሰራውን ቪዲዮ በተመሳሳይ ሁለቱም ቻናሉ ላይ ነው የሚጭነው ማለት ነው። የአዩ እንደ መደበሪያ ስላደረጋት ነው እንጂ አዩ የሰራችው ቪዲዮ ለምን ወስዶ ራሱ ቻናል ላይ አይጭነው? ለምን ሁለታቸው ነው ቪዲዮ የሰሩት። መቼም ብር የሚጠላ ሰው የለም፣ ብር ነው የሚገኘው የዩቱብ ቪዲዮ ማለት ነው። እና ሁለታቸውም እኩል እየተመላለሱ እሷም እንዳሻንጉሊት እየተጫወተችበት ነው። ለምን እንደምታስፈራራ ይሄ መርዝ ጠጣለሁ ምናምን የምትለው ነገር አይደለም። እሱም ብቻ አይደለም የምታስፈራራው፣ ይሄን የምታስፈራራው ነገር አለና ወይ የሆነ ስለ ሱመያ ያስለፈለፈችው ነገር አለ። ያቺን እለቃለሁ ብላ አስፈራርታው የሆነ ነገር ግን የምታስፈራራበት ቪዲዮ አለ እንጂ መርዝ ጠጣለሁ ምናምን እሱን ነቅቶባታል። እሱን አላህ ዋለምና
እውነቷንም ይሁን ውሸቷንም ይሁን ያው ሱመያን ለማሳመን ያደረጉትም ፕራንክ ይሁን አላውቅም፣ ግን የሆነ ነገር ማስፈራሪያ ይዛለች። አሁን በቀደምለት ባህር ዳር አትሄድም፣ ወደ ጎንደር አትሄድም፣ እኔ ጋር ነው የምትሄደው ወደ ቤት አለች። በኋላ ላይ እምቢ ብሎ በቃ እንሄዳለሁ አላት መጨረሻ ላይ ማለት ነው። እና ሱመያ ደግሞ ዛሬ በጣም የተናደደችበት አንድ ቤት ከሱመያ ጋር ትኖሪያለሽ ወይ ሲላት፣ አዎ ልጆቹ ልጅ ታርሰኛለች። አንቺ እኮ ሱመያ አንቺን አልጠላችም፣ የመጣሽበትን መንገድ ነው የጠላችው እሷ ማለት ነው። የመጣሽበት መንገድ የማንንም ልብ የሚሰብር ነው ማለት ነው። አልወድሽም የሚልሽ ወንድ ተንጠልጥለሽ ከልጆቹም ከሚስቱም ለያይሹ ማለት ነው። የመጣሽበትን መንገድ እንጂ እሷ ማንም ሰው የማንንም ሰው ጥላቻ የለበትም። እኛ አንቺ ወጣት ነሽ፣ ልጅ ነሽ፣ ብዙ ነገር ይጠብቅሻልና የመጣሽበት ይህን ትዳር ባገኘሽበት መንገድ ማንም ሰው ነው የጠላው ማለት ነው እንጂ ማንም ሰው ይጠላል ብዬ አላስብም። ሰው እኮ ሰው አይጠላም፣ ስራውን ነው ሰው የሚጠላው። እኔ የሆነ ስራ ስሰራ ስራዬን ሰው ይጠላል። ለምን ሶፊ ይሄንን አደረገች፣ ለምን እንደዚህ አይነት ሰራች ብሎ ነው ከስራዬ እኩል አድርጎ የሚጠላኝ እንጂ እኔነቴን አይጠላኝም ሰው ማለት ነው። እና አንድ ቤት እንዴት ነው አንድ ጣውንታዎች አንድ ቤት ትኖራላችሁ? ያውም ሱመያ እሷን ልታረስ ልጆችን ብትመቺሳ? አቤት ሱመያማ መልሷ እናት በልጇ ላይ አትደራደርም፣ አንገቷን ነው የምትሰጠው። እናት የሚከፈለውን ዋጋ ጥግ ድረስ ለልጆቿ ብላ ትከፍላለች። እንኳን ልትመቻት ማለት ነው። ያውም በጣውምት ልትመታ የጎረቤት ሰው እንኳን ቢመታ መንገደኛ ልጅን ቢመታ እናት ላትናደር ትችላለች። ግን ጣውምት ደግሞ ልጇን ስትመታባት እንዴት እንደሚያቃጥል ገብቶሻል? እውነቷን ነው ያለችው ሱመያ። ለልጆቿ ብላ መሰለኝ ይሄን ሁሉ መንገድ፣ ይሄን ሁሉ በረሃ፣ ይሄን ሁሉ መከራዋን ዋጋ ከፍላ በጥርሷ ይዛ ዛሬ እዚህ ቦታ የደረሰችው ማለት ነው። ለልጅ የሚከፈል ዋጋ እንደዚህ ነው። ማንኛውም እናት ደግሞ ስደት የምትሰደደው ለልጆቿ ብላ ነው። አብዛኛው እናት ከ180% 90% ለልጆቻቸው ብለው የሚሰደዱ ናቸው። ለልጆቻቸው ለእናታቸው። እና ሱመያን ልቧን ባትሰብር ሰይድ በዚህ መልክ እየመጣክ እየተጃጃልክ እወዳታለሁ ልጆቼን ነው የምፈልግ። እሱ ትክክለኛ እርግጠኛ ሆኜ ባለፈውም ራሱ ተናግሬያለሁ። የማንንም ሰው ልብ ሳትሰብሩ በራሳችሁ ቪዲዮ መስራት ትችላላችሁ። የሱመያን ስም ካልጠራችሁ፣ ሱመያን ለማበሳጨት፣ ሱመያን ለማናደድ የምታደርጉት ቪዲዮ ትታችሁ ኖርማል ቪዲዮ በራሳችሁ ስታይል በራሳችሁ ሙድ እየሄዳችሁ ብትሰሩ በጣም ጥሩ ነው። ሰውም ልቡ አይሰበርም። አንተ እንትና ጋር አዩ ጋር የሰራኸውን ቪዲዮ የአንተ ኦዲየንሶች ስለሚንቁክ ስለሚሰድቡክ ለዛ ብለክ ነው የእሷን ቪዲዮ ያንተ ቻናል ላይ የማትጭነው ማለት ነው። ለምን ስራው ራሱ አንተ የምታደርገው ነገር ራሱ ስለሚደብር ለአንተ ራሱ ደስ ስለማይል እንዴት ነው ሌሎቹ ሰው የሚደሰቱት? መጀመሪያ እኮ የሆነ ቪዲዮ ስትሰሩ እናንተ ስትደሰቱበት ነው ሌላ ሰው ይደሰታል ብላችሁ አስባችሁ የምትለቁትና ሰይድ አዩ ጋር የሚሰራቸው ቪዲዮ እንደማይደሰትበትና እንደማይፈልገው ነው። ለዛ ወደ ራሱ ቻናል ላይ አይጭንም። እዛው የሷ ቻናል ላይ ነው የሚጫነው ማለት ነው። እና ደግሞ ያን ያህልም ደግሞ እሱ ያለበት ቪዲዮ አይታችሁ እንደሆነ በጣም ነው ቫይራል የሚወጣው። የሚገርማችሁ ነገር ወላሂ ላዚም እንደው በመንገደኛ እንኳን ቪዲዮ እየሰራ ሰይድን ካስገባ ሰይድ ያለበት ቪዲዮ ወላሂ በጣም ነው ቫይራል የሚወጣው ማለት ነው። ለምን አሁን አዩ የምትሰራው ቪዲዮ ደግሞ እስካሁን እንደውም ሰይድ ያለበት ቪዲዮ ነው የምትሰራው፣ ግን እስካሁን 100,000 ይገባ ነበር እንደ ሰይድ ከሌላ ሰው ጋር ቢሰራ ኑሮ ማለት ነው። ግን ሰይድ አዩ ጋር ስለሚሰራ ሰው እንኳን ዞር ብሎ አያያቸውም። ለዛ ነው ቫይራል የማይወጣው ቪዲዮቸው ማለት ነው። በዛ ራሱ ማየት ትችላላችሁ። አሁን ብዙን ጊዜ ኢትዮጵያ ላይ ብዙ ድራማዎች ይሰራል ለኢጃዛ ሲሄድ ወደ ኢትዮጵያ ማለት ነው። እና እነዛ ቪዲዮዎች በጣም ነው ቫይራል የሚወጣላቸው። በጣም ነው ሰይድን ፈልገው አግኝተው ነው አብረው ቪዲዮ የሚሰሩት ማለት ነው። ለምን በጣም እይታ አለው። ባለፈው ራሱ የመላይታችሁ እንደሆነ የሱመያ ጓደኛ አብራው ቪዲዮ ሰራች።
ወዲያው ነው በአንድ ቪዲዮ ወደ 5000 የገባችው ማለት ነው። በጣም ነው ቫይራል የወጣላት ለቪዲዮ ነው አብራ የሰራችው እና በጣም ነው እኔ ደግሜ ያላየሁትም እንጂ በጣም ነው ቪዲዮ ራሱ ቫይራል የወጣ በአንድ ቪዲዮ የትና የት ነው የታየላት ቪዲዮ ማለት ነው። እንግዲህ አስበው ሰብስክራይቡ ራሱ ወደ 5000 ምናምን ነው የመጣላት።